አይ ጦርነቱ እንደገና ሊጀምር ነው መሰለኝ። ለምን ባለፉት 2 ቀናቶች ውስጥ ኢራን እስራኤል ላይ 11 ሚሳኤል ልካለች። ከዛን እስራኤል በአይረን ዶም ፕሮቴክትድ ሆናለች፣ ግን መልሳ ወደ ኢራንም ልካለች ማለት ነውና ይሄ ደግሞ ጦርነቱ እንደገና ሊጀምር ነው ማለት ነው። ትራምፕ እንግዲህ ይሄ ነገር ይቆም እያለ ነው። ይሄ ኢትዮጵያ ለምንድን ነው የሚያገባት ብለን ብትጠይቁኝ በስትሬት ኦፍ ሆርሙዝ በጋት ምክንያት ከ9.8 ሚሊዮን ሊትር የምናስገባው በግማሽ ተቆርጦ 4.8 ሚሊዮን ሊትር ነዳጅ እያስገባን ነው። ይሄ ደግሞ ኢኮኖሚያችንን እንዴት አፌክት እያደረገን እንደሆነ እያያችሁ ነው። ይሄ ጦርነት ከቀጠለ አንደኛው ኢትዮጵያ በጣም በዚህ ጦርነት ከሚጎዱ አገራቶች ውስጥ አንዷ ነች። ለምን? ይሄም ደግሞ በኢኮኖሚስት በወጣ መረጃ የሚያሳየው ነው። ኢትዮጵያ፣ ጆርዳን፣ ኢጂፕት እነዚህ በጣም በኢምፖርት ላይ በነዳጅን ኢምፖርት በማድረግ ከሚጎዱ አገራቶች ውስጥ አንዱ ነን። ስለዚህ ሌሎች አማራጮችን መፍጠር መቻል አለብን ብዬ አስባለሁ። ለምሳሌ ከዳንጎቴ ጋር ሪሌሽንሺፓችንን ማጠንከር ከሆነ ሌሎች ሪኒውብል ኤነርጂ ሶርሶችን መፈለግ ከሆነ እንደዚህ አይነት ነገሮችን አማራጮችን ካልፈለግን ይሄ ነገር እንደ ሀገር በጣም ትልቅ ጉዳት ያደርስብናል ብዬ አስባለሁ። እናንተ ምን ታስባላችሁ?